ደርሷል ማሚደርክበት ካፈር ሰላሚታ ቸዳል ከወንዝሽ ዓለም ይባረካል ዓለም ይባረካል ኢትዮጵያ ሀገሬ እጆችሽን የምትዘረጊበት ሰዓቱ ደርሷል ማሚደርክበት ካፈር ሰላሚታ ቸዳል ከወንዝሽ ዓለም ይባረካል ዓለም ይባረካል ትልቅ በረከት የሚለው መንፈሳዊ በረከት ብቻ ሳይሆን እሱ ዋነኛ ሆኖ ሳለ ምድራዊ በረከትም የማቴሪያል በረከትም የፀሐይ የዝናብ በረከትም የፖለቲካ በረከትም ሁሉ ለምድራችን እንደሚሆን አምናለሁ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል በመጽሐፍ ቅዱስ የተሰጠ መልእክት አለን። ይሄ መልእክት ለትውልድ ሁሉ ነው። በምድራችን ውስጥ ብዙ ማዕድን እንዳለ እግዚአብሔር እስካሁን ድረስ ያን የጠበቀው እግዚአብሔርን የሚፈሩ ሰዎች እስከሚነሱ ድረስ እንደሆነ የኢትዮጵያ የወደፊት ሁኔታ በእያንዳንዳችን እጅ ውስጥ ነው ያለው። በ30 ዓመት ውስጥ ኢትዮጵያ እንደ ዛሬ ጃፓን እንደምትሆን የጃፓንን ካርታ አምጥቶ በስክሪኑ ላይ አሳየ። ከነዚህ ወጣቶች መነሳት የተነሳ ታላቅ መንፈሳዊ አንድነት ይፈጠራል በኢትዮጵያ ላይ። ጥቁሮች፣ ነጮች፣ የተለያዩ ሀገር ዜጋዎች ይህንን ቅባት ፍለጋ ይህን ጸጋ ፍለጋ ወደ ኢትዮጵያ ይመጣሉ። እናንተ ብትነሱ አፍሪካ ሁሉ ትባረካለች በመንፈሳዊ በረከት። እናንተን እየጠበቅናችሁ ነው። እርችንም ምድር ለእርሷ የተናገራት መልካም ነገር ወደሚሆንበት ዘመን ሊያመጣት የሚታዩት አዝማሚያዎች ሁሉ አሁን ወደዛ እየሄዱ ናቸው። ምንድነው ለኢትዮጵያዊነት ለምን ኢትዮጵያዊ ሆንኩት ለኢትዮጵያ ሕዝብ ምንድነው የማበረከተው ነገር የሚል አስተሳሰብ ሊኖረን ያስፈልጋል። ይሄ እግዚአብሔር ጉብኝት አለው ለኢትዮጵያ ጉብኝት አለ ብለን የምንናገረው እንደው ምኞታችንን አይደለም። ብርሃን ሲወጣ ታልሽ ጨለማውን ቀዶ የራቁት ልጆችሽ ይሰበሰባሉ በእውነትም እግዚአብሔር ሴክሬድ ኢንተርናሽናል ሚኒስትሪ በቀጥታ ከእግዚአብሔር የተቀበለው ራእይ ሲኖረው የራእዩ መነሻ ቃል የሚገኘው ኤፌሶን ምዕራፍ 1 ቁጥር 10 ላይ ሲሆን ቃሉን ከ8 ጀምሮ ስናነበው ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናል ይልና ቁጥር 10 ላይ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። ሴክሬድ ኢንተርናሽናል ሚኒስትሪ በክርስቶስ እግዚአብሔር ሊጠቀልለው ካሰበው አንዱ የሆነው የትምርቱ ዓለም እንደሆነ ተረድቶ የትምርቱን ዓለም በክርስቶስ መጠቅለል የሚል ቀጥተኛ ራእይ ተቀብሎ እየተንቀሳቀሰ ያለ አገልግሎት ነው። ሚኒስትሪው የትምርቱን ዓለም በክርስቶስ ለመጠቅለል 3 ዋና ተልእኮች ይዞ እየተንቀሳቀሰ ነው የሚገኘው። ከነዛ መካከል የመጀመሪያው ነፍሳትን የማዳን፣ ሁለተኛው ከፍታን ወይም መሪነትን የመውረስ እንዲሁም ሶስተኛው የትምርቱን ዓለም ስርዓት በክርስቶስ መዋጀት የሚል 3 ተልእኮች ይዞ እየተንቀሳቀሰ ይገኛል። እነዚህን ተልእኮች ከግብ ለማድረስ ሚኒስትሪው በአሁን ሰዓት እየተጠቀመ ያለው ስልት ልቀት ሲሆን ልቀትን በሁለት ከፍለን ማየት እንችላለን። የመጀመሪያው የአእምሮ ልቀት ወይም ኤክሰለንስ ኢን ማይንድ ሲሆን ሁለተኛው የህይወት ጥራት ወይም ኤክሰለንስ ኢን ላይፍ ነው።
እንግዲህ ባሳለፍናቸው 2 ዓመታት ውስጥ በሚኒስትሪው በርካታ ስራዎች ተከናውኗል። ከነዚህም ውስጥ ዋና ዋናዎቹን ለመጥቀስ እሞክራለሁ። የመጀመሪያው ክርስቲያን ተማሪዎችና የትምህርቱ ዓለም በሚል ርዕስ ለተማሪዎች የፓናል ውይይት ተዘጋጅቶ ነበር። በዚህም ጥሩ ስራዎች ተሰርተው ነበር። ከዚህም ባሻገር የተቋማት ህብረቶች ሚና በሚል ርዕስ ለኮሌጅና ዩኒቨርሲቲ ተማሪዎች እንዲሁ ስልጠና ተሰጥቶ ነበር። ሌላው የሚኒስትሪውን ራዕይ ከማስተዋወቅ አኳያ እንዲሁም ደግሞ ገቢ ከማሰባሰብ አኳያ የተዘጋጀ የመዝሙር ኮንሰርት ነበር። በዚሁም የሚኒስትሪውን ራዕይ በተገቢ ሁኔታ ለማስተዋወቅ ችለናል። ከዚህም ባሻገር የገዢነት ማንነትን ማዳበር በሚል መሪ ቃል ለኮሌጅና ዩኒቨርሲቲ ተማሪዎች እንዲሁ ስልጠና ተሰጥቶ ነበር። የሚሊኒየም መልእክት ስለ ትምህርቱ ዓለም ከእግዚአብሔር ሰዎች በሚል ርዕስ እንዲሁ ደግሞ የመልእክት ፌስቲቫል ተዘጋጅቶ በዛ ላይም ከ5 እስከ 7 ሺህ የሚጠጉ ታዳሚዎች በተገኙበት ጥሩ ስራዎች ተሰርተዋል። ከታላላቅ ስራዎች በስተጀርባ ታላላቅ ሴቶች አሉ በሚል ርዕስ የተዘጋጀ የሴቶች ፌስቲቫልም እንዲሁ ጠንካራ ስራ የተሰራበት መድረክ ነበረ። ከዚህም ሌላ ክርስቲያን አስተማሪዎችና የትምህርቱ ዓለም በሚል ርዕስ የአስተማሪዎች ፓናል ውይይት እንዲሁ ለአስተማሪዎች ብቻ የተዘጋጀ ፓናል ውይይት ተሰጥቶ ነበረ። እንግዲህ እነዚህ ዋና ዋናዎቹ ሲሆኑ ከዚህ ጋር በተያያዘ በጣም በርካታ የሆኑ ስራዎችንም ለማከናወን ችለናል። ወደፊትም ደግሞ እዚሁ ከትምህርቱ ዓለም ጋር በተገናኘ በልማቱ ዘርፍን በመግባት ጠንካራ ስራዎችን ለመስራት አቅደናል። ከነዚህ መካከል ለተማሪዎች ግብዓት የሚሆኑ ዘመናዊ ቤተ መጻሕፍቶችን፣ የስልጠና ማዕከላትን፣ ቤተ ሙከራዎችንና የምርምር ተቋማትን የመገንባት ሰፋፊ እቅዶችም አሉ። እግዚአብሔር ለግለሰብ ለግሩፕ እንዲሁም ለምድር እንደሚናገር ሁሉ እግዚአብሔር ስለ ሀገራችን ስለ ኢትዮጵያ በቃሉና በመንፈሱ የተናገራቸው ብዙ ነገሮች እንዳሉ ሚኒስትሪው ያምናል። ከዚህም አንፃር በእነዚህ የእግዚአብሔር ሰዎች አንደበት ስለ ምድራችን የተናገረውን የተለያዩ መልእክቶች በማቅረብ ህዝቡን ለማንቃትና ለማስታጠቅ ሚኒስትሪው ይህንን መልእክት አዘጋጅቷል። ከዚህም አንፃር በዓለም ዙሪያ ላሉ ኢትዮጵያውያን በሙሉ የምናስተላልፈው መልእክት ቢኖር ለዚህ ለእግዚአብሔር ድምጽ የበኩላቸውን ምላሽ እንዲሰጡ ነው። እግዚአብሔር ኢትዮጵያን ይባርክ። አንድ ጊዜ ወደ ሞያሌ ሄጄ ሳገለግል ከገረመኝና ከሚደንቀኝ አንዱ ሜዳ ላይ ነበር፣ ከቸርቹ ጀርባ ላይ ነበርና እንደ ክሩሴድ የተካሄደው። እኔ ምን እንዳለ አውቄ አይደለም እንትን ዮሐንስ ወንጌል ምዕራፍ 11 ስለ አልዓዛር ሞት እግዚአብሔር እንደሚያስነሳ አጥብቄ እናገርና ሰብክ ነበር። ኢየሱስ ዛሬም ትናንትናም ዛሬም ያው ነው ብዬ ነው የምሰብከው። ይሄንን እያለ ለካ አንድ ችግር ቸርች ውስጥ ተከሰተ። የአንድ ሴት ልጅ ሞቶ ኮንፈረንሱ ካለቀ በኋላ ቀብር እንዲኬድ ነበር የታሰበው እና ቸርች ውስጥ አስቀምጠውታል ሬሳ። እዚህ ነው እየሰበኩ። በዚህ አጋጣሚ እናት አልዓዛርን ያስነሳ ዛሬ ሙታን ያስነሳል ብዬ ስሰብክ ትመጣ እናት ይዘኛል። በጣም ደነገጥኩ። እናም በኋላ ምን አለችኝ? ያስነሳል ወይ አለችኝ። እኔ ምንም እንዳለ ስለማላውቅ ያው መፎከር ነበረብኝ። አዎ አልኳት። በኋላ ልጄ ሞቷል ተነሳስነሳ አለች። ያስነሳ አምላክ። ይሄ ለእኔ ከባድ ነበር። ጎተተችኝ ማለት ሰው ፍጋም ክርክር ከማድረግ ሄድኩኝ እዛ ቦታ። ጌታ ሆይ እጄን አንስቼ እችን ሴት አጽናናት አልኩና መጸለይ ጀመርኩ። በኋላ እግዚአብሔር መንፈስ በውስጤ ዛሬም ያው ነው የሚል ድምፅ ሰማሁ እና ያንን ቃል ግን ለመናገር እምነት አልነበረኝም። በጣም ነው የደነገጥኩት። ከደነገጥኳቸው ከገረሙኝም ገሱ አንዱ ነውና መጨረሻ ላይ አንተ ልጅ በኢየሱስም ተነስ ብዬ ወደ ስብከት ሄድኩ። ይሆናል ብዬ ጥቂት ስቆይ ጭዋት ነበር። ሲጮህ ልጁ ተነስቷል እና ያ ልጅ አድርጎ ትልቅ ሰው ሆኗል። ረጅም ዓመት በፊት ነው እንደዚህ አይነት ገጠመኞች አይቻለሁ። ኤኒዌይ ግን ከዚህ ገጠመኝ የተነሳው ልጅ ነገ ሟች ነው እሱ ሳይሆን ሰዎች በዛ ምክንያት ድነዋል። ያ ነው ኢትዮጵያ ከአራተኛ መቶ ክፍለ ዘመን ጀምሮ ወንጌል የተቀበለች በእግዚአብሔር የምታምን ቤተክርስቲያን ያላት የስልጣኔ ምንጭ ከሆኑት አገሮች መካከል የምትቆጠር አገር ናት። ይሄን ያህል ዘመን
ከዛ ዘመን ጀምሮ ወንጌል ያለበት ቤተክርስቲያን ያለበት ምድር ሆኖ እያለ ኢትዮጵያ ከራሷ አልፋ ለሌሎች አገሮች ለአፍሪካ ለሌሎችም መድረስ ነበረባት። እግዚአብሔር ይጠብቃታል ኢትዮጵያና ከልጆቿ። ስለዚህ እስካሁን ድረስ ኢትዮጵያ ከራሷ አልፋ ለሌላ ዓለም ለሌላ ምድር አለመትረፏ በጣም አጠያያቂ ነው ብሎ ይናገራሉ። እውነት ነው። ኢትዮጵያ ወደ መጽሐፍ ቅዱስ ስንመለስ ከሐዋርያ ሥራ ምዕራፍ 8 ጀምሮ ታሪክ እንደምናነበው ከዛን ዘመን ጀምሮ የወንጌል ብርሃን የበራላት አገር ነች። ነገር ግን ሌሎች ከርሷ ኋላ በ18ኛ መቶ ክፍለ ዘመን በ17ኛ መቶ ክፍለ ዘመን የተነሱት አገሮች ክርስቲያናን የገባቸው ብዙ የወንጌል አገልጋዮችን መልእክተኞችን ወደ ኢትዮጵያና ወደ ሌሎች አገሮችም ሲልኩ እኛ እዛ ደረጃ ላይ አልደረስንም ነበር። አሁን እግዚአብሔር ለኢትዮጵያ የህዳሴ ዘመን አምጥቷል። የሪቫይቫል ዘመን አምጥቷል። ቤተክርስቲያን ታድጋለች። ወንጌል ይፈጥናል። ቤተክርስቲያን ትተከላለች። ደቀ መዛሙርት ሰዎች እየሆኑ ነው ያሉ። ይሄ ሁሉ እግዚአብሔር ይሄን ሁሉ ሲያደርግ ከኢትዮጵያ ቤተክርስቲያን እግዚአብሔር የሚጠብቀው ነገር አለ ማለት ነው። ለሌሎቹ መትረፍ የወንጌል መልእክተኛ ሆኖ መሄድ ወንጌልን ለሌሎቹ ማካፈል ለሌሎቹ ስንተርፍ እግዚአብሔር ደግሞ በበለጠ በረከት እንደሚያስበን የታወቀ ነው። ስለዚህ እግዚአብሔር ለኢትዮጵያ የተናገረ እኔ ዋና ቁልፍ ነገር ነው የሚለው የእምነቷን የኢትዮጵያ ሕዝብ እምነቱን ወን ቤተክርስቲያን እምነቷን ለራሷ ብቻ ይዛ የምትቆይ ሳይሆን ወንጌልን ወደ ሌሎች አገሮች በአንድም በሌላም መንገድ ማሰራጨትና የእግዚአብሔርን መንግስት ማስፋፋት ጊዜ እንደሆነ ለኢትዮጵያ ጊዜ እንደሆነ እግዚአብሔር ተናግሯል። ሁለተኛው ደግሞ አሁን በአይናችን የምናየው በጆሮአችን የምንሰማው ብቻ ሳይሆን በእግዚአብሔር እቅድ ውስጥ ያለ በእርግጥም ለኢትዮጵያ የህዳሴ ዘመን ይሆናል። የሰላም ዘመን፣ አብሮ ተቀባብሎ የመኖር ዘመን፣ አብሮ የጌታን መንግስት የማሳደግ የማስፋፋት ዘመን እንደሚሆን እግዚአብሔር ተናግሮታል። የተናገረውን ደግሞ ይፈጽማል። እርሱ ወደኛ ፊቱን ሲመልስ ህዝቡ ወደ እግዚአብሔር ፊቱን ሲመልስ ለምድሪቱ ትልቅ በረከት ይሆናል። ትልቅ በረከት የሚለው መንፈሳዊ በረከት ብቻ ሳይሆን እሱ ዋነኛ ሆኖ ሳለ ምድራዊ በረከትም የማቴሪያል በረከትም የፀሐይ የዝናብ በረከትም የትውልድ በረከትም የኢኮኖሚ በረከትም የፖለቲካ በረከትም ሁሉ ለምድራችን እንደሚሆን አምናለሁ። እኔ ራሴን ካወቅኩና አስተማሪ ከሆንኩ ጀምሮ ከአስተማሪነት ወደ መንፈሳዊ አገልግሎት ከዛወርኩ ጀምሮ ስለ ምድሩ ስለ ህዝቡ ብዙ የሚሰማኝ ነገር አለ። በተለይ ወደ ውጭ በ1977 በረሃብ ዘመን አሜሪካ የኩን ከዚያ በኋላ ውጭ ማውጣትና መመላለስ ጀመር። ስለ ኢትዮጵያ የበለጠ ያሳስበኝና ጸልይ ነበር። በእንባ ነው ጸልይ የነበርኩት በእርግጥ እና እንዳውም እኔ እግዚአብሔር ስለ ኢትዮጵያ ምንም አይሰማም ብዬ ስለ ኦሮሚያ መጸለይ ጀመርኩኝ። ያንን ለውጦ ነው መልእክቱ ጀርመን ላይ በ2000 ነው መሰለኝ ዛሬ 7 ዓመት ጀርመን ኤርማንስበርግ ሚሽን ለአገልግሎት ሄጄ ገጠር ሳገለግል ቆይቼ ለ3 ቀን እረፍት ወሰድኩና በ3 ቀን እረፍቴ ላይ አንድ ማታ ከሌሊቱ በ9 ሰዓት እየጸለይኩ ሳለ እግዚአብሔር ቴሌቪዥን የሚመስል በፊቴ አስቀምጦ በቴሌቪዥን ስክሪን ላይ የኢትዮጵያን ካርታ
የድሮ የኃይለ ሥላሴ ዘመን ኢትዮጵያ ካርታ አድርጎ አሳየኝ። ከዚያ በካርታው ስክሪን ላይ በቀጥታ ብዙ ነገሮች ያልፋሉ። እኔ ስለ መንፈሳዊ ነገራችን፣ ስለ ኑሯችን ብዙ ጊዜ ስላለው በኢትዮጵያ ላይ ስላለው ውዥንብር ነው ስጸልይ የነበርኩት። እኔ በኃይለ ሥላሴም ዘመን ነበርኩ፣ በደርግም ዘመን ነበርኩ፣ በዚህም በኢህአዴግ ዘመን። እነዚህ ሶስቱ የሚፈራረቁ መሪዎች አካባቢ ምን እንደሚሆን ይመለከት ነበርና ስለ ምድሪቱ እግረ መንገዱን ጸልያለሁ። ማን እንደው ለሕዝብ የሚያስጥ የሚል ጥያቄ በውስጤ ነበርና እግዚአብሔር ስለ ኢትዮጵያ ሲገልጽልኝ አሁን በደንብ ራእይ መሆኑን አወቅኩና ተንበርክክ ያለው በተንበረከኩበት ተስተካክዬ ጠበቅኩ እና በስክሪኑ ላይ ኢትዮጵያን በሶስት ከፍሎ አመጣ። በሶስት ቢከፈሉም ይሄ ፖለቲካል አከፋፈል አይደለም፣ ነገር ግን ኢኮኖሚካል ነገር ነው እና ኤርትራ ማብራ ነው ያለችው። ኤርትራ፣ ትግራይ፣ ወሎ፣ ጎንደር የኢንዱስትሪ ሀገር እንደሚሆን ትልልቅ ኢንዱስትሪዎች ካልተቋቋሙ በስተቀር ለውጥ ማምጣት እንደማይችሉ ከዚያም ደግሞ በምድሩ ዶሮ፣ ፍየል፣ በግ ኤክስፖርት ሲሆን ድንጋይ ተቀርጾ ኤክስፖርት ሲሆን ያሳየኛል፣ በባቡር ማለት ነው። እንደገና ከዚያ ይቀጥልና ባሌ፣ አርሲ፣ ሻዋ፣ ጎጃም የእርሻ ሀገር እንደሆኑ እርሻው ግን ወደ አግሮ ኢንዱስትሪ እንደሚለወጥና የበሬና የፈረስ እርሻ ቀርቶ የትራክተር እርሻ እንደሚሆን በስፋት ይሄሉ ተመርቶ ከንጃ ተርፎ ወደ ውጭ ሲላክ ነው እኔ ያየሁት። ከዚያ ቀጥሎ ሐረር፣ ከፋ፣ ገሙ ጎፋ፣ ስዳሞ፣ ኢሉባቦር፣ ወለጋ እነዚህ ከቡናና ከሻይ ቅጠል ሌላ በጣም እጅግ በጣም ብዙ አትክልትና ፍራፍሬ ብዙ ቅመማት ከዚያ እንደሚወጡ እና ከዚህ የተነሳ ደግሞ እንዳውም 3 አውሮፕላን ጣቢያዎች በደቡብና በምዕራብ ላይ እንደሚሰሩ አሳየኝ። እነዚህ ደግሞ ነገሮች ሳይጠወልጉ ቶሎ ወደ ውጭ እንዲወስዱ ብዙ አበቦችንም አሳየኝ። ኢትዮጵያ ራሷ መጀመሪያ መጠላቷ ወደ ፍቅር የሚመለሰው የአበባ ሽታ በአበባ ሽታዋ እንደሆነ ያንን ከተናገረኝ በኋላ እንግዲህ ይሄ እንዴት እንደሚሆን ብዙ ነገር በውስጥ አስብና ጸልይ ነበር፣ አነባ ነበርና በዚያ እነዚህን ሶስቱን የተከፋፈሉ ነገሮች ካሳየኝ በኋላ በምድርቱ ውስጥ ምን ነገሮች እንዳሉ የማዕድን ነገር አሳየኝ። ከዚህ ከማዕድኑ ጋር በውሃችን ዙሪያ፣ በሐይቆቻችን ዙሪያ፣ በወንዞቻችን ዙሪያ የሚሆኑትን ነገሮች አሳየኝ። በተለይ ኢትዮጵያ ከማንኛውም አገር ይልቅ በአፍሪካ የኤሌክትሪክ ፓወር እንዳላት ነው ያሳየኝ። ኤሌክትሪክ ፓወሯ ከሶስት ነገር ይመነጫል። ከነፋስ፣ ከፀሐይና ከውሃ። እነዚህ አንድ ላይ ይገናኙና እስከ ጎረቤት ሀገር እንደሚሄዱ ከዚህ ጋር የሚሄድ ደግሞ ስልክ ያሳየኛል። ስልክ መስመር ያለው ሳይሆን ሽቦ የሌለው ዝም ብሎ ይዞት የሚሄዱ ገበሬዎች ራሳቸው ገዝተው ቤታቸው ይዘው ሄደው በእርሻቸው ቦታ ይዘው ሄደው ልጆቻቸው ሲደውሉላቸው የጭቃ እጃቸውን እንዲህ በሱሪያቸው እየጠረጉ ያን ስልክ አንስተው ህዝቡን ሲያነጋግሩ የሚጠራቸውን ሲያነጋግሩ ያሳየኛል። ከዚያ ይቀጥልና ተራሮቻችን ባዶ ተራሮቻችንን ያሳየኝና በ50 ዓመት ኢትዮጵያ የደን ምድር ስለምትሆን ደን ኢንዱስትሪ ይቋቋማል። ይህንን አያለው። ጫካዎች በጣም በምድሩ ላይ ሞልተው
ያን ካለፍኩኝ በኋላ ነዳጅ ደግሞ በሰምጥ ሸለቆ እንደሚገኝ በባሮ አኮቦ በሰምጥ ሸለቆ ወይ ሁለቱ አጠራጠረኝና እኔ ሶማሌ ብዬ ጽፌያለሁ። ሶማሌን አንዳንድ ጊዜ ሙከራ ስለተደረገ ነው መሰለኝ ሶማሌ እና አፋር ላይ አይምሮዬ ዋለለ። ሆኖም ግን ከነዚህ ሁለቱ አንዱ ነዳጅ የሚወጣበት አካባቢ እንደሆነ ከዚያ ስክሪኑ የነና አሳልፎ ሌላ ነገር ደግሞ ያሳኝ ነበር። ማዕድን በጣም በብዛት በቦረና ሰሜን ሸዋ፣ ሰሜን ወሎ፣ አፋር 18 አይነት ውድ ድንጋዮች እንደሚገኙ አሳይኝ። አላቃቸውም፣ ከብር በላይ ነው ዋጋቸው። ማዕድኑንም አላቅም። የነን ካሳይኝ በኋላ በትግራይ በሲዳሞ ጠቅላላና በወለጋ ላይ ደግሞ ወርቅ በብዛት የድንጋይ ከሰል ብዙ ይሄ እብነ በረድ የተለያዩ ነገሮች ኒኬል እንደምታዩ የድንጋይ ከሰል እነዚህ ነገሮች እንደሚገኙ አሳየኝ። በውሃዎቻችን ዙሪያ መስኖ ወጥቶ አትክልትና ፍራፍሬ በብዛት እንደሚመረት በሐይቆቻችን ዙሪያ ደግሞ መንገድ እንደሚሰራ በዙሪያው አትሌቶች በዚያ ላይ እንደሚሮጡ ስፖርተኞች በዚያ ላይ እንደሚሮጡ ትልልቅ ሆቴሎች በሐይቆቹ ዙሪያ እንደሚሰሩ ከዚህ የተነሳ ደግሞ ብዙ ቱሪስቶች ወደዚህ ወደ ኢትዮጵያ እንደሚመጡ ልዩ የሆነ ሰላም በምድሪቱ እንደሚሆንና ቱሪስቱ ሲመጣ ወደ ሀገሩ አልመለስ ብሎ ሴቶቻችንን ሲያገባ ወንዶቻችንም ሴቶቻቸውን ሲያገቡ በዚህ ዘመን የሚያስቸግረን የኢትዮጵያ ዘረኝነት እንደሚያቆም ጊዜም እንደማይኖራቸው ሀገሩ የሥራ ሀገር እንደሚሆን አየሁኝ። ከዚያ ኢትዮጵያ ፈጽሞ አዲስ የሆነ አውሮፕላን ኤርባስ ብዬ ነው የጻፍኩት እኔ አዲስ የሆነ አውሮፕላን ከአፍሪካ ወደ ኢትዮጵያ እንደምታስገባ አየሁኝ። ከዚያም ኢትዮጵያ ብዙ መርከብ እንደሚኖራት ራዕይ ሲያልቅ ብዙ መርከብ እንደሚኖራት አሳየኝ። ከዚያም መርከብ ጋር የባቡር መንገድ ከኤርትራ፣ ከሶማሌ፣ ከሱዳን፣ ከኬንያ ከአራቱም ሀገሮች በተለያየ መንገድ ወደ ኢትዮጵያ እንደሚገባ የባቡር መንገድ ከዚያ ከባቡር ወስዶ ወደ መርከብ ተጭኖ ብዙ ምርቶቻችን ወደ ውጪ እንደሚሄዱ ይሄ ምርት ደግሞ እኛ ከምናስገባው የበለጠ የምናስወጣው እንደሚበዛ ያን ነገር ተናገረኝ። ከዚህ በኋላ 30 ዓመት ሰጠኝ። 10 ዓመት የምጥ የችግር የሽግግር 10 ዓመት የ100 ዓመት ችግር መቀረፍ 10 ዓመት የ500 ዓመት ችግር እንደምነሳና በዚህ በ30 ዓመት ውስጥ ኢትዮጵያ እንደ ዛሬ ጃፓን እንደምትሆን የጃፓንን ካርታ አምጥቶ በስክሪኑ ላይ አሳየኝ እና ከዚህ ጋር እኔ ስለ ምድሪቱ ብዙ የማዝነው የደም መፋሰስ፣ ጥላቻ እነዚህ ነገሮች ናቸውና ማን ነው ይሄንን ሰርቶ ይሄንን አዘጋጅቶ ለምድሪቱ ይበጃል ብሎ የሚያደርግ ብዬ በውስጤ አስብ ነበርና እግዚአብሔር ከልጆቼ ሰው አጣው ከአይዛቡም ሰው አጣው። ነገር ግን ስሜ በዚች ምድር ላይ ለረጅም ጊዜ ስለተጠራ ስለ ስሜ ሲል እኔ ነኝ የማደርገው የሚል ነገር እንደ ድምጽ ሰማለሁ። ከዚያ ከድምጹ በኋላ ምድሪቱ የሐዘን ልብስ ለብሳለች። በሙሉ የድሮ ባርኖስ የሚመስል የሐዘን ካባ ለብሳለችና ያ ደግሞ ውስጤን አስጨነቀ። ይሄ ደግሞ ምንድነው ብዬ አሰብኩ። 4 ሰዎች ከ4 ኮርነር ትልልቅ መቀስ ይዘው ወጡ። እነዚህ መቀሶች ይመጡና በሰንተሩ በመሃከሉ ላይ ይገናኛሉ። ከተገናኙ በኋላ ጫፏን ይዘው እንዲህ ሲተቀልሉ ተጠቅልሎ ከምድሩ ይሄዳል እና ከምድሩ ተጠቅልሎ በሚሄድበት ጊዜ ይሄ ደግሞ ምንድነው ላለው የኢትዮጵያ አባሳ የደም የመከራ ዘመኗ ሁሉ አበቃ የሚል
ድምፅ በውስጤ ሰማለሁ። ያን ነገር ካሳለፈ በኋላ ማን ነው ይሄንን የሚሰራ ብዬ ውስጤ ይጠይቃልና በውስጤ የሚናገረኝ ወጣቶች እንደሆኑ ይሄ በዘረኝነት በምን ያልታሰሩ ልባቸው መንፈሳቸው ያልታሰረ ከዩኒቨርሲቲ ከሃይ ስኩል ሙሉ ግንኙነት ያላቸውና ሙሉ ፍቅር ያላቸው በተለያየ መንገድ የሚገናኙና የሚታዋወቁ የዚህን ቁልፍ እንደሚቀበሉ ቁልፉን ተቀብለው በስራ ላይ እንደሚያውሉ ይህንን ነገር ይናገረኛል። አንድ አዲስ መንገድ ደግሞ ከዝዋይ ጀምሮ ወደ ባሌ ትሬስ ያደርጋል። ትክክለኛ መንገድ አይደለም። ከዝዋይ ጀምሮ እስከ ኬንያ ሩዶልፍ ድረስ ሲወጣ ያሳየኛል። በሐይቁ በጀልባ ይሄዳሉ፣ በደረቁ በመኪና ይሄዳሉና ይህ ትልቅ የንግድ እንቅስቃሴና ኢንተርናሽናል ቱሪዝም ሮድ የሚል ነገር የሚል ስም አለው እና የኢትዮጵያም በዚህ መንገድ ላይ ያሉ ቱሪስት መስህቦች ኢንተርናሽናል ይሆናሉ፣ የኢትዮጵያም ማለት ነው እና የውጭ እንስሳትና አውሬዎች ወደ ኢትዮጵያ ይገባሉ። ከዚህም ወደ ሌላ እየሄዱ ይባዙና ሰዎች ለጉብኝት ሰዎችን እንደሚረዳ በሐይቆቹ ላይ ፈረንጆቹ አሳ ሲያሰግሩ ሲጫወቱ ሰዎቹም ሲዋኙ ያን ነገር ነው ሳይ የነበርኩትና ኬንያና ታንዛኒያ በንግድ ከኢትዮጵያ ጋር በብዛት እንደምትገናኝና ወደ ሳውዝ አፍሪካ የሚሄዱ ነገሮች ከዚያ እንደሚሆኑ ያሳየኛል። ከዚያ አዲስ አበባን አየሁ። አዲስ አበባን ሳይ እውነት የአፍሪካ ከተማ አልኳት። ብዙ ፎቆች አሏትና እቺ የአፍሪካ አይደለችም፣ ኢንተርናሽናል ሲቲ ዓለም አቀፍ ከተማ ናት የሚለኝ ድምጽ ይመጣል። እንዴት ዓለም አቀፍ ትሆናለች ብዬ ደግሞ በውስጤ መከራከር ሲጀምር ሳይንቲፊክ ስራ በኢትዮጵያ እንደሚጀምር የኢትዮጵያ ልጆች በሳይንቲፊክ ስራ ማደግ እንደሚጀምሩ ከዚሁ ከሀገር ውጭ የጠፉ ደግሞ እንደሚመጡ እና ሳይንቲፊክ ስራው ሲጀምር ደግሞ በግብርና ላይ እንደሚጀምር ያንን ያሳየኛል። የነን ካሳየኝ በኋላ በከተማው የአዲስ አበባ ከተማ ይህ ዚባዚን ከቆሻሻው ቤት ከውስጡ ይወጣና ፎቆች ብቻ በብዛት የሚታዩበት ከተማ ይሆናል። ይሄ የውስጡ ቆሻሻ ተጠርጎ ያልቃል። እውነተኛ አዲስ አበባ ይሆናል። ይህንን ነው እንግዲህ ያየሁት። ረጅም ዘመን ያው በክርስትና ስም ነው ስትጠራ የኖረችው። ይሁን እንጂ ውስጡ ሲመረመር ክርስትናም ከገፋች ሀገር አንዷ ሀገር ናት። ጳውሎስ ሲናገር ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ነው የሚለው በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይና የተረገመ ይሁን የሚለውን ቀላል እንደ ቀላል የምናየው አይደለም። እርግማን ከባድ ነው። እርግማን ያው ኢኮኖሚን ይይዛል፣ ትምህርትን ይይዛል፣ እርሻውን ይይዛል፣ ሁሉን ነገር ነው የሚይዘው። ስለ እርግማን ሲናገር እግዚአብሔር ቃል ሰማይን ነሐስ አደርግብሃለሁ ምድርን ብረት አደርግብሃለሁ ይላል እና ስለኛ ሀገር ሲነገር በጣም ብዙ ፖቴንሻል ማለት ሪሶርስ እንዳላት ነው የሚነገር። በሌላው ዓለም ሲታያይ የማይተናነስ ነገር ነው ያላት። ስለዚህ ይሄ ብረት ሆኗል። አሁን ይሄ እርግማኑ በዘጸአት 20 ቁጥር 4 ላይ የእግዚአብሔር ቃል ሲናገር ባታመልከኝ ይላል። ባታመልከኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ቀናተኛ አምላክ ነኝ ነው የሚለው። እንዲህ ግልጽ ነው። ስለዚህ ስለ አምልኮ ሲነገር እና በክርስትና ስም ለረጅም ዘመን ያጭበረበር ነው። ስለዚህ ብዙ ነገራችን ተይዟል። አሁን ስናየው ግን ብዙ ትውልድ እግዚአብሔርን በመፈለግ ላይ ነው የሚገኘው። እግዚአብሔር ለረጅም ዘመን ተራራው እንጨቱ ሲመለክ ስለኖረ በብዙ ነገድ ውስጥ የሰይጣን ይሄ ሰንሰለቱ የአምልኮ ሰንሰለቱ ታይዞ ነው የመጣው። 2 3 4 5 ትውልድ አይደለም ኢትዮጵያ የምትባል ሀገር ከተገኘች ጊዜ ጀምሮ ሰይጣናዊ አምልኮ ሲካሄድ ነው የመጣው። አሁን በአንድ ነገድ ውስጥ አንድ ሰው ጌታን ቢቀበል አንድን የሰይጣን ሰንሰለት እዛ ጋር አበላሽቶበታል ማለት ነው። ተበላሽቶበታል ሰይጣን። አሁን ልክ አንድ ሰው ወደ ጌታ ሲመጣ ብታመልከኝ እስከ 1000 ትውልድ ድረስ ማነው ምህረቴን ከናንተ አላርቅም ነው የሚለው። ስለዚህ በጣም ትልቅ ነገር
ካገኘሁት አንዱና በቅርብ ጊዜ እኔ ኤሮፕ ሄጄ ነበርና በተለያዩ አገሮች ተዘዋውሬያለሁ። የዛሬ 200 300 500 ዓመት እግዚአብሔርን የሚፈሩ ምድሪቱ ላይ እንዳሉ ከተማው ላይ የሚታይ ነገር አለ። ቸርቾች አሉ ዛሬ የማይመለክባቸው ትልቅ በእብነበረድ የተሰሩ ህንጻዎችና እነሱን አሁን ስታያቸው ከኛ የበለጠ የእንስሳ ስራ እየሰሩ ነው። ግን ያሺ ትውልድ የሚለው የአባቶቻቸውን በረከት ዛሬም ጭምር ኪዳኑን እየበሉ ነው። እኛ ጋር ስትመጣ ግን በክርስትና ስም ለረጅም ዘመን ነው ያጨረበን። ስለዚህ ኢኮኖሚው አንዳንድ ነገር ሲታቀድ ሲመታ ነው የምናየው የሚባለው በመንግስት አቅጣጫ በተለያየ ነገር። ስለዚህ አሁን እኔ የምለው ነገር ቢኖር ይሄ ትውልድ እግዚአብሔርን የሚፈልግ እግዚአብሔርን የማምለክ ነገር ነው እያየን ያለ ነው። ስለዚህ ባጭሩ ቅርብ ጊዜ እንኳን የማየው ኢትዮጵያ ለመጀመሪያ ጊዜ ሰማያዊ እብነበረድ በዓለም የማይገኝ ሰኔ ወር ነው ኤክስፖርት አድርጋለች ተብሎ የሚነገረው። ይሄ ድሮ አልነበረም ወይ? ነበር። ለ60 ዓመት የነዳጅ ፍለጋ እየተደረገ ነው። አሁን ፍንጭ እየተገኘ እየተሰማ ነው ያለው። ይሄ ምን ማለት ነው? በምድር ውስጥ በዚህ በመርገም ምክንያት የተዘጉ ነገሮች እንኳን እየተከፈቱ ነው። ለምን? ወጣቱን ስታየው የተማረው ያልተማረው እግዚአብሔርን የመፈለግ ነገር አለ። አሁን ከፍተኛ ከሌላው ዓለም ይልቅ የኛ ምድር ላይ እግዚአብሔርን የማምለክ ፍላጎት ወጣቱን በሌላውም ነገር ከሌላው ዘመን ይልቅ በጣም ነው የሚታየው። ይሄ ሲታይ አሁን ትልቅ ተስፋ ነው ያለው ብዙ ነገሮች ላይ። ይሄ ለረጅም ዘመናት እኔ የምኖርበትን ምድር ባጭሩ አሩሲን ብንወስድ ምን ተብሎ ነው የሚጠራው? የአሩሲ መቤት። የትም ሲሄድ ያ የአሩሲ መቤት እንዴት ሆነ መንፈሱ ይላሉ ሰዎች። ምን ማለት ነው? መንፈሱ አገሩን እንኳን በስሙ ሰይሞት ለይቶታል ለራሱ። ብዙ ትውልድ ውስጥ ይሄ ቅሪት ለረጅም ዘመን ነው የሄደው። ስለዚህ ይሄ ኢኮኖሚውንም ምድሪቱን መዋጀት ይጠይቃል። ትልቅ መንፈሳዊ ጉልበት ይጠይቃል። ይሄ እሁድ አመልከን መባጥለን የምንመለሰው ጉዳይ አይደለም። የሚገርም ቅባት ነው የሚጠይቀው። ምክንያቱም የኢያሪኮን መርገም ትዝ ይላችሁ ከሆነ ኢያሪኮ ተረግማ ነው የነበረው። ህዝቡ ያገኛል፣ ይለፋል፣ ይደክማል። ግን ለኤልያስ ችግሩን አልነገረውም። ኤልያስ ትልቅ ቅባት የነበረበት ሰው ነው። እሳት ከሰማይ እያወረደ ያገለገለ ሰው ነው። ከሱ እጥፍ ቅባት ተቀብሎ የመጣውን ኤልሳዕን ነው ለመጀመሪያ ጊዜ ዮርዳኖስን ተሻግሮ መጎናጸፊያውን ይዞ ሲመጣ ጌታችን ሆይ ምድሪቱ መልካም ናት፣ ሰርተን እናገኛለን፣ ግን ብዙ ሰው ይጨነግፋል፣ ደስተኛ አይደለም፣ ብዙ ሰው ያለቅሳልና ምን ትላለህ ሲሉት በዛው ቅባት ገብቷል። አሁን በሽታን የመፈወስ ምናምን ብቻ አልነበረም። የሱ ኢኮኖሚውን ጭምር የሚለውጥ ቅባት ነው በሱ ላይ የነበረውና ጨውና ማሰሮ አምጡልኝ አለ። ምንጩ ጋር ሄዶ ፈወሰው ይላል። ያ ምድር ሙሉ በሙሉ ተፈወሰ። ስለዚህ አሁንም መጀመሪያ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ ስንጀምር የእግዚአብሔር ቅባት በእኛ ህይወት ውስጥ መለቀቅ ይጀምራል። ከዚህ ቅባት የተነሳ ነው የረጅም ዘመን ቀንበራችን የሚሰበረው። እግዚአብሔርም ቃል እሱን ነው የሚናገረውና ከቅባቱ የተነሳ ቀንበሩ ይሰበራል ነው የሚለው። ስለዚህ ይሄንን አሁን ለረጅም ዘመን የኖረ ይሄ 300 200 500 ብለን የምንፎክርባቸው የደም ታሪክ የአምልኮ መዛባት ታሪክ ገጥሞናልኛ። ምክንያቱም ይሄ መጽሐፍ ጴንጤዎች ብቻ ያመጡት ሳይሆን ኢትዮጵያ ክርስትናን ስትቀበል አንድ ነገር ሳነብ ካገኘሁት ነገር 70 ሰዎችን ወደ ኤሮፕ ልካ ነው መጽሐፍ ቅዱስን አስተርጉማ ለመጀመሪያ ጊዜ በክርስትናን ተቀብያለሁ ብላ በመንግስት ደረጃ ይሄ መጽሐፍ ተቀባይነት አግኝቶ በዚች ሀገር ላይ ይሰራ ይጀምራል እንጂ አሁን የተወሰኑ ትውልዶች ያመጡት ነገር አይደለም። ስለዚህ ይሄ መጽሐፍ ራሱ ለረጅም ዘመን ሳይነበብ ኖሯል። ለትውልድ ዝም ብሎ እየተሳለመ ነው የወጣው ውስጡን ለቄስ እየተባለ ማለት ነው። ስለዚህ አሁን ውስጡ ሲገለጥ ነው እንግዲህ ጉድ እየተገለጠ ያለው። ይሄን ከዚህ አንፃር ሳየው ምድራችን አሁን ኃይለኛ ልክ ዘጸአት 23 25 ላይ ብታመልከኝ ይሄ ለውሃህን እባርካለሁ፣ በሽታን ከመካከል ያርቃለሁ፣ የዘመንህን ቁጥር እሞላለሁ፣ በአንተ መካከል የሚጨነግፍ ወይም መካን አይኖርም። አሁን ይሄ ትውልድ ወደ እግዚአብሔርን ወደ መፍራት ወደ ማምለክ ሲመጣ በምድሪቱ ላይ ያለው ይሄ እርግማን እየተገፈፈ ስለሚሄድ በኢትዮጵያ ትልቅ ነገር ይኖራል ብለን ነው እኔ ብዬ ነው የማስበው። ከእግዚአብሔር ቃል አንፃር ሳየው ማለት ይሄ ሙሉ ልብ አለ። ደግሞም እየታየ ያለ ነገር ነው። ፊዚካሊ እየታየ ያለ ነገር ነው። እንግዲህ ባጭሩ ስለ ሀገራችን ያለው ነገር ይሄ ነው። የመጀመሪያው ነገር እግዚአብሔር ከተናገረን ነገር በጣም ብዙዎች ልብ እንዲሉት ከምንፈልገው የመጀመሪያው ነገር
ኢትዮጵያ የታሰበች ሀገር ነች። እግዚአብሔር ያሰባት ሀገር ነች። እግዚአብሔር ለኢትዮጵያ ብዙ የተስፋ ቃሎች አሉት። ብዙ ብሏል። በጣም ታላላቅ ሰዎች ተናግረዋል። በጣም ብዙ አባቶች ተናግረዋል። እና ሁሉ ጊዜ ስለ ኢትዮጵያ ምንም ጸልያለሁ። ሀገራችን ላይ ለውጥ የሚመጣው እንዴት ነው? ሀገራችን የምታድገው እንዴት ነው? የሚለውን ነገር ሳስብ ብዙ ጊዜ ትኩረት የሚሰጠው በህንፃ ግንባታ ላይ ወይም ደግሞ የተለያዩ ነገሮችን በማየት ላይ ብቻ ነው። ግን በጣም ትልቅ በመድራችን ላይ ሊገነባ የሚገባው ነገር ምንድነው? የእግዚአብሔር ሰዎች እግዚአብሔር የጠራቸው ሰዎች ተቀባይነት ማግኘት አለባቸው፣ መከበር መቻል አለባቸው። እግዚአብሔር ከተናገረኝ ነገር ውስጥ የመጀመሪያውን ነገር ልነግራችሁ የምወደው ነገር እግዚአብሔር በጣም ኢትዮጵያ ውስጥ ብዙ የሚጎበኙ ነገሮች አሉ እና በጣም ብዙ የቱሪስት መስህብ የሆኑ የሰሜን ተራሮች አሉ። አክሱም ሐውልት አለ፣ የላሊበላ ውቅር አብያተ ክርስቲያናት አሉ፣ የፋሲለደስ የጥንት ቤተ መንግስት አለ፣ የባሌ ያለው ዋሻ አለ፣ ሌሎች በጣም ብዙ የቱሪስት መስህብ የሆኑ የተለያዩ አዕዋፋቶች አሉ፣ የተለያዩ አራዊቶች አሉ፣ የዱር አራዊቶች አሉና እነዚህን መስህብ የሆኑትን ለማየት በጣም ብዙ ፈረንጆች ይመጣሉና እኔም በሄድኩባቸው አገሮች ውስጥ በጣም ብዙዎች እነዚህን ለማየት እንደሚመጡ አውቃለሁ። ግን እግዚአብሔር የተናገረኝ በጣም በሚቀጥሉት ዘመናት ደግሞ እግዚአብሔር በኢትዮጵያ ውስጥ የሚነሱ በጣም ታላላቅ የእግዚአብሔር ሰዎች በጣም ታላላቅ እግዚአብሔር የሚጠቀምባቸው የተለያዩ ውስብስብ የሆኑ ችግሮችን የሚፈቱ የተለያዩ እስራትን የሚበጣጥሱ እግዚአብሔር የቀባቸው እግዚአብሔር በኃይል ያስነሳቸው እግዚአብሔር ለመፍትሄ ያስነሳቸው ሰዎች በኢትዮጵያ ምድር ስለሚነሱ አሁንም እየተነሱ ስለሆነ በጣም በኃይለኛው ይሄ ነገር ስለሚነሳ በጣም ብዙዎች ጥቁሮች፣ ነጮች፣ የተለያዩ ሀገር ዜጋዎች ይህንን ቅባት ፍለጋ ይህን ጸጋ ፍለጋ ወደ ኢትዮጵያ ይመጣሉ። ከዚህ የተነሳ እነዚህ እግዚአብሔር ሰዎች በመድራችን ሲነሱ እነዚህ እግዚአብሔር ጸጋ ያለባቸው የእግዚአብሔር ኃይል እግዚአብሔር የሚሰራባቸው እግዚአብሔር በዘመኑ ያስነሳቸው ሰዎች በተለያየ ጸጋ ያስነሳቸው ሰዎች ኢትዮጵያ ውስጥ ከመብዛታቸውና ኢትዮጵያ ውስጥም ከመስራታቸው የተነሳ እነሱን ፍለጋ ልክ እና አክሱም ሐውልትን እነ ላሊበላን እነ የሰሜን ተራሮችን ሌሎች የቱሪስት መስህቦችን ፍለጋ ወደ ኢትዮጵያ እንደሚመጡት ሁሉ እንዲሁ እነዚህን የእግዚአብሔር ሰዎች ፍለጋ ይመጣሉ። እነዚህን የእግዚአብሔር ሰዎች ፍለጋ ሲመጡ የሚመጡት በትራንስፖርት ነው። የሚመጡት በምንዛሪ ነው። በውጭ ሀገር ገንዘብ ነው የሚመጡት። በጣም ብዙዎች ናቸው የሚመጡት። ሆቴሎቻችን ክፍሎች ይያዛሉ። ሆቴሎች በጣም አሁን የሚገነቡት ሆቴሎች ምንም ነገር እይታ አይደለም። ወደፊት ለፈውስ የሚመጡ ሰዎች አሉ። ከስራት ለመፈታት የሚመጡ ሰዎች አሉ። በጣም ብዙ ሆቴሎች የሚያስፈልጉን፣ በጣም ብዙ ሱፐርማርኬቶች፣ በጣም ብዙ ሬስቶራንቶች የሚያስፈልጉን እነዚህን ሰዎች ለማስተናገድ ይመስለኛል። እና በጣም ከፍተኛ ዝግጅት እግዚአብሔር ጨርሷል። እግዚአብሔር የሥራው ዘመን ነው። እግዚአብሔር ታላላቅ እግዚአብሔር ሰዎች ያስነሳል። እነዚህ የሚነሱ ለመፍትሄ ቀንበር ለመስበር ታላላቅ ስራዎችን በእነሱ ሊሰራ ያስባቸው እግዚአብሔር ሰዎች ልክ ሲነሱ ምድራችን መባረክ ትጀምራለች ማለት ነውና አሁን ያያችሁት ያለው የምድራችን እንቅስቃሴ ሁሉ ወደዛ የሚያመራ እንደሆነ አውቃለሁ። ሌላው ነገር ሳልናገር የማልፈው ነገር እነዚህ እግዚአብሔር የሚያስነሳቸው ሰዎች ምናልባት በሰው እይታ የማይገቡ ሊሆኑ ይችላሉ። ትልልቅ የሚባሉ ላይሆኑ ይችላሉ። የተማሩ ላይሆኑ ይችላሉ። ግን እግዚአብሔር ያስነሳቸው ሊሆኑ ይችላል። መጽሐፍ ቅዱሳችን ሲናገር ሐዋርያት ሥራ ላይ እነዚህ የምናቃቸው አይደሉም እንዴ? የተማሩ እንኳን አይደሉም፣ የሚናገሩት ቋንቋ ምንድነው እስኪባል ድረስ አስደናቂ ሥራ የሰራባቸው ያልተማሩ በሚመስሉ ናቸው። ነገር ግን የሰራዊት ጌታ እግዚአብሔር ታላላቅ ሥራ የሚሰራባቸው ኃያላን ሰዎች እዚህ ምድር ላይ ይነሳሉ። ስለዚህ ለምድር በረከት የሚሆኑ ለምድር መፍትሄ የሚሆኑ እግዚአብሔር የቀባቸው እግዚአብሔር ያበጃቻቸው እግዚአብሔር ሰውሮ ያስቀመጣቸው ሰዎች ይነሳሉ። እነዚህ ሰዎች ሲነሱ ምድራችን መለወጥ ትጀምራለች። እነዚህ ሰዎች በምድራችን ላይ ከመውጣታቸው የተነሳ ምድራችን ልክ በሯጮች እንደምትታወቀው ናም በአሁን ሰዓት በጣም ኢትዮጵያ በምን ትታወቃለች ብለን ብንጠይቅ በሯጮች ነው የምትታወቀው። በጣም ብዙ ሯጮች አሉን፣ ያውቋቸዋል። እና እንደውም የሚገርማችሁ ነገር
አሜሪካን ሀገር አንድ እንጀራ የምትሸጥ ፈረንጅ ሴት አለች እና ያቺ እንጀራ የምትሸጥ ይሄ ማለት ጤፍ እዛው አሜሪካን ውስጥ ጤፍ እየዘራች እያሳጨደች ዱቄት እያደረገች የምትሸጥ ሴት ነች እና ለኢትዮጵያውያኖች ነው የምታከፋፍለው። እዛ ላይ የናበበ ቢቂላን ፎቶግራፍ እንደገና አሁን ደግሞ በዘመን እና ኃይለ ገብረስላሴን እና ቀነኒሳን ፎቶግራፍ የነደራርቱን ፎቶግራፍ አድርጋ ነው የምትሸጠው። ስለዚህ በሯጮች በጣም ኢትዮጵያ ትታወቃለች ማለት ነው። በሚቀጥለው ዘመን ደግሞ እግዚአብሔር በሚያስነሳቸው ሰዎች ምክንያት ኢትዮጵያ በታላቅ ሁኔታ ትታወቃለች ማለት ነው። በጣም ብዙዎች ወደ ኢትዮጵያ ይመጣሉ። በጣም ብዙዎች ከተለያየ አገር አውሮፕላኖቻቸው በቃ ማረፊያችን እስኪጠብ ድረስ ሌሎች ማረፊያዎች እስከሚሰሩ ድረስ አስደናቂ የሆነ መፍሰስ ወደዚህ ሀገር ብዙዎች ይፈሳሉ ማለት ነው። ያን ጊዜ ኢትዮጵያ ትባረካለች ማለት ነው። የእግዚአብሔር ሰዎች ለኢትዮጵያ በጣም አስፈላጊ ናቸው። የእግዚአብሔር ሰዎች ሲነሱ የእግዚአብሔር ሰዎች እግዚአብሔር የቀባቸው ሰዎች ቀንበር ለመስበር ፈውስ ለማድረግ እስራት ለመበጣጠስ የእግዚአብሔርን ቃል ምክንያቱም የእግዚአብሔርን ቃል የሚሰብኩ ሰዎች ሲነሱ ሰዎች ለህይወታቸው መመሪያ ስለሚያገኙ መመሪያ ለመቀበል ይመጣሉ ማለት ነው። ስለዚህ በተለያየ ሁኔታ እግዚአብሔር የሚያስነሳቸው ሰዎች አሉ። እነዚህ ሰዎች የተነሳ ምድራችን ልክ የቱሪስት መስህብነቷ በሌሎች በአብያተ ክርስቲያናትና በሌሎች ታሪካዊ ገጽታዎች ብቻ ሳይሆን የእግዚአብሔር ሰዎች ከመኖራቸው የተነሳ መንግስት ሁሉ እያወቀው አገር ምድር እያወቀው የእግዚአብሔርን ሰዎች ፍለጋ በጣም ብዙ ጥቁሮች፣ ነጮች፣ የተለያየ ሀገር ዜጋዎች ወደ ኢትዮጵያ ይመጣሉ። ይሄን እግዚአብሔር ተናግሮኛል፣ ደግሞ ያደርጋል። ስለዚህ ለዚህ ለመዘጋጀት ምን ማድረግ አለብን? መንግስት የእግዚአብሔርን ሰዎች ሊቀበላቸው ይገባል። በምድራችን ያሉ ህዝቦች በአጠቃላይ የእግዚአብሔር ያስነሳቸውን ሰዎች መፍትሄዎቻችን ናቸው፣ ሀብቶቻችን ናቸው ብሎ ሊቀበላቸው ይገባል የሚል እምነት አለኝ። ስለዚህ መፍትሄው ምንድነው? መጽሐፍ ቅዱሳችን ሲናገር በኢሳይያስ 1:19 ላይ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ። ስለዚህ እሺ እንወዳቸዋለን እናከብራቸዋለን ብለን የእግዚአብሔርን ሰዎች መቀበላችን ግዴታ ነው። እግዚአብሔር ለኔ የሚገባኝ ምንድነው? እግዚአብሔር ፐርሰናሊ እግዚአብሔር ስለ ምድርቷ ሊናገር ይችላል። ስለ ግለሰቦች ሊናገር ይችላል። ስለ ቤተ ክርስቲያን ሊናገር ይችላል። ስለ አገር ሊናገር ይችላል። እግዚአብሔር እየተናገረ ነው በተለያየ አቅጣጫ። እርግጥ በሚዲያና እንደዛ ነው ብለን ላንናገር እንችል ይሆናል። ይህንን በልባችን ጠብቀን በእግዚአብሔር ፊት የምንጸልየው ጸሎቶች አሉ፣ ተስፋዎች አሉ። እግዚአብሔር ለምድርቷ እየገባ ያለው ተስፋ አለ። ቅድም እንዳልኩ ነው የተገባልንም ተስፋ የሚፈጸመው ወንጌሉ ሲወጣ ከወንጌሉ ጋር የተያያዘ ከእግዚአብሔር መንግስት ጋር የተያያዘ እና ለምድራችን ትልቅ ተስፋ አለ ይላል። ይህን ስል መንግስተ ሰማያት መቼስ በምድር ይሆናል ብሎ የሚጠብቅ የዋህ ሰው የለም። ዘመን እየጨመረ ሲመጣ ክፋቱ እየጨመረ ነው። በጣም ክፋቱ ከጨመረ ደግሞ ጣሩ አብሯል። ምንድነው የኢትዮጵያ ተስፋ ብለን ስንል እኔ ትልቁ ተስፋ ብዬ የምለው እግዚአብሔር የገባልን የወንጌሉን እውነት ይዘን መውረስ ከቻል የትልቁ ተስፋችን እግዚአብሔር በተለየ ሁኔታ ስለ ኢትዮጵያ ስለ ምድራችን ወይም ደግሞ ምድራችን ስላለችበት ሁኔታና ስለሚጠብቃት ተስፋ ብዙ ነገር ተናግሯል። ከዛ ባሻገር ግን እግዚአብሔር በነቢያቱና ደግሞ በመንፈስ ቅዱስ የትንቢት መንፈስ ደግሞ ብዙ ነገሮችንም ስለ ኢትዮጵያ ስለ ምድራችን ተናግሯል። ከዛ መካከል በተለይ እኔ ፐርሰናሊ በግሌ እግዚአብሔር ተናገረኝ ስለ ምድራችን ከምላቸው ነገሮች አንዱ በተለይ በ1998 ዓመተ ምህረት በኢትዮጵያ የጴንጤቆስጤ እንቅስቃሴ የ40ኛ ዓመቱ በተከበረ ጊዜ ማለት ነው። ያን ጊዜ እግዚአብሔር በውስጤ አንድ መንፈሳዊ ሽግግርና አዲስ መንፈሳዊ ዘመን ለምድራችን ለኢትዮጵያ እንደደረሰና እንደመጣ በግልጽ ተናግሮኝ ነበር። እንደምታውቁት መጽሐፍ ቅዱስ ላይ በአንድም በሌላም ሁኔታ የ40 ዓመት ሂደት አንድን ሽግግር እንደሚያመጣ በእስራኤል ልጆች የምድረ በዳ ጉዞ ከ40 ዓመት በኋላ ወደ ተስፋይቱ ምድር እንደገቡ እንደዚሁም በመጽሐፍ ቅዱስ በነገስታት መጽሐፍ ላይ እንደምንመለከተው ነገስታት በእስራኤል ምድር ሲነግሱ ከ40 ዓመት በኋላ በአዲስ ነገስታት ይተካሉ። 40
ዓመት በተለያየ መጽሐፍ ቅዱስ ክፍሎች ውስጥ በምንመለከትበት ጊዜ የአንድን ዘመን የአንድን ትውልድ ሽግግር የሚያሳይ ነገር ነውና ይሄንን የእግዚአብሔር እውነት በማሳሰብ እግዚአብሔር በምድራችንም ደግሞ አዲስ መንፈሳዊ ዘመን እንደመጣ ከዚህ 40 ዓመት ጉዞ በኋላ የጴንጤቆስጤ እንቅስቃሴ ጉዞ በኋላ አዲስ ነገር እንደመጣ እግዚአብሔር ቃል የእግዚአብሔር መንፈስ አሳስቦናልና እንግዲህ እኔ አንድ ነገር የማቀው ስለ ኢትዮጵያ እግዚአብሔር አዲስ መንፈሳዊ ዘመን ውስጥ እንዳስገባን አምናለሁ። ከዛ በተጨማሪ ግን በተለይ ኢትዮጵያ ስለሚጠብቃት ምድራችን ስለሚጠብቃት ጉብኝት ስናስብ ብዙ ቅዱሳን የሚያስቡት ዛሬ ካለባት ተጨባጭ ችግሮችና ሁኔታዎች አንፃር ብቻ ነው የእግዚአብሔር ጉብኝትን የምናስበው። የእግዚአብሔር ጉብኝት ምድራችን ካለችበት የኢኮኖሚ፣ ማህበራዊ፣ ፖለቲካዊ፣ መንፈሳዊ ቀውስ የሚያወጣት ጉብኝት አይነት ብቻ አድርገን ነው የምናስበው። በእርግጥ የእግዚአብሔር ጉብኝት እነዚህን ነገሮች ሁሉ ያከናውናል። ነገር ግን ለምድራችን የተጠበቀው ጉብኝት ከችግሯ መፍትሄ ባሻገር ሰፋ ያለ ይዘት እንዳለው በእግዚአብሔር ቃል ላይ እናስተውላለን። በተለይ የተወሰኑ የመጽሐፍ ቅዱስ ክፍሎችን ላነብ ፈልጋለሁ። በእነዚህ ክፍሎች ውስጥ እግዚአብሔር ኢትዮጵያን ሲጎበኝ የጉብኝቱ መልክና ይዘት ምን እንደሆነ ትንሽ ጠለቅ ባለ ሁኔታ ያሳያሉ። በእግዚአብሔር ቃል ላይ እንደምንመለከት በየትኛውም ምድር በየትኛውም አገር በጉስቁልና በችግሩ ስትወድቅ በዛች አገር ያሉ በእግዚአብሔር ስም የተጠሩ ቅዱሳን ተሰብስበው ቢጸልዩ ቢማልዱ ከክፉ መንገዳቸው ቢመለሱ እግዚአብሔር ምድራቸውን ይፈውሳል ብሏልና የትኛውም አገር በቅዱሳኑ ምልጃ ሊፈወስ ይችላል። የምድራችን ነገር ግን ከፈውስም ያለፈ ሌላ መለኮታዊ አጀንዳ ያለበት ጉዳይ እንደሆነ እነዚህ የመጽሐፍ ቅዱስ ክፍሎች ያመለክቱናል። በተለይ መዝሙር በቅንፍ 68 ከቁጥር 31 ጀምሮ ስናነብ እንዲላል መኳንን ከግብጽ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። የኢትዮጵያ እጆቿን ወደ እግዚአብሔር መዘርጋት የሚያሳየው መሸነፏን፣ መገዛቷን፣ መማረኳን ነው የሚያሳየውና ይህ የኢትዮጵያ ወደ እግዚአብሔር እጆቿን ማንሳት በሚሆንበት ጊዜ ውጤቱና ኢፌክቱ ግን ቀጣዩ ቁጥር ላይ ስንመለከት የምድር ነገስታት ለእግዚአብሔር ተቀኙ፣ ለእግዚአብሔር ዘምሩ፣ በምስራቅ በኩል ወደ ሰማያት ለወጣ ለእግዚአብሔር ዘምሩ፣ የኃይል ቃል የሆነ ቃሉን እንሆ ይሰጣል፣ ለእግዚአብሔር ክብርን ስጡ ይላል። እዚህ ላይ ሲናይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ የምድር ነገስታት ለእግዚአብሔር ተቀኙ፣ ለጌታም ዘምሩ ይላል። ይሄ የሚያሳየው የኢትዮጵያ ወደ እግዚአብሔር እጇን መዘርጋት ኢፌክት ወይም ውጤቱ ነገስታትን ራሱ ለእግዚአብሔር የሚያዘምርና ለእግዚአብሔር የሚያስገዛ ሁኔታ አለው። ስለዚህ በኢትዮጵያ ጉብኝት ላይ ያለው ጉዳይ ኢትዮጵያ ካለባት ተጨባጭ ችግር የማውጣት የፈውስ ጉዳይ ብቻ ሳይሆን ነገር ግን ለምድር ነገስታት እዚህ ላይ የሚለው የምድር ነገስታት ነው የሚለው ለምድር ነገስታት ወይም በአጠቃላይ ለምድር ወደ እግዚአብሔር በምስጋና መመለስ ምክንያት የሚሆን ትልቅ ንቅናቄ፣ ትልቅ መነቃቃት፣ ትልቅ ሪቫይቫል፣ ትልቅ ተሐድሶ እንደሚሆን ያመላክተናል። ከዛ በተጨማሪ እንደዚሁ ስለ ኢትዮጵያ ጉብኝት ወይም ስለ ኢትዮጵያ ተስፋ ዓለም አቀፋዊ ኢምፕሊኬሽን ስናይ አሁንም መዝሙር በቅንፍ 72 ቁጥር 8 ላይ እንዲህ ይላል። ቁጥር 8 እና 9 ከባህር እስከ ባህር ድረስ ከወንዝም እስከ ምድር ዳርቻ ድረስ ይገዛል፣ በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ ይላል። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ፣ ነገስታት ሁሉ ይሰግዱለታል፣ አሕዛብ ሁሉ ይገዙለታል ይላል። የዚህ መገዛት የዚህ አይነት ኢምፓክት ምንጩ ግን በፊቱም ኢትዮጵያ ይሰግዳሉ ብሎ ነው የሚጀምረው። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶችም አፈር ይልሳሉ እያለ ይናገራልና በተለይ በእግዚአብሔር ዕውቀት በእግዚአብሔር ነገር ላይ የተነሱ የእግዚአብሔር እውነት ጠላቶች በእግዚአብሔር ታላቅ ድል የመመታታቸው ያ ትልቅ ነገር የሚንጸባረቀው ከኢትዮጵያ መገዛት ጋር እንደተያያዘ እዚህ ላይ ይናገራልና አክቹአሊ ይሄ የእግዚአብሔርን ድል የኢትዮጵያ ሁኔታ ይወስነዋል ማለት ሳይሆን ነገር ግን የኢትዮጵያ መስገድ ኢምፓክቱ ወይም ደግሞ ተጽዕኖና ውጤቱ ሰፊ ነው። እስከዛሬ ለእግዚአብሔር አልገዛ ያሉ ብዙ አመለካከቶች ሊሰግዱ የሚችሉበት ታላቅ መንፈሳዊ ነገር እንደሚሆን የእግዚአብሔር እውነት በእነዚህና በመሳሰሉት መልኮቹ ይነግረናል። በመጽሐፍ ቅዱስም ላይ ስንመለከት እግዚአብሔር ከተለያዩ መንፈሳዊ እንቅስቃሴዎች ጋር
የኢትዮጵያውያንን ህልውናና የኢትዮጵያን ነገር አያይዞት እናያለን። ሙሴ ለምሳሌ ሙሴ የሚስቱ ኢትዮጵያዊ ነበረች ይላል እግዚአብሔር ቃል ወይም እንግዲህ መጽሐፍ ቅዱስ እንደሚለው ረዳቱ ኢትዮጵያዊ ነበረችና ከሙሴ ወይም ከብሉይ ኪዳን እንቅስቃሴና ሂደት ጋር የኢትዮጵያን ህልውና የተያዘበት ሁኔታ እንመለከታለን። እንደገና በአዲስ ኪዳንም ስንመጣ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ኢትዮጵያውን ጀንደረባ አግኝቶት ለመጀመሪያ ጊዜ ከኢየሩሳሌም ወይም ከሰማሪያ ቀጥሎ ወንጌልን ሰምቶ ይዞ የመጣ ኢትዮጵያዊ እንደሆነ እንመለከታልና እነዚህ አጋጣሚዎች አይመስሉኝም። በብሉይ ኪዳን ጀማሪ በአዲስ ኪዳንም አገልጋዮች በጅማሬው ላይ የኢትዮጵያን ህልውናና የኢትዮጵያ ስምና የኢትዮጵያን መጠቀስ አለ ምክንያት አይመስልኝም። ምክንያቱም እግዚአብሔር የሥርዓት አምላክ ነው። በድንገት በአጋጣሚ የሚሰራው ነገር የለምና አሁንም ደግሞ በዚህ መጨረሻው ዘመን ጉብኝት ላይ እግዚአብሔር የኢትዮጵያን ህልውና የኢትዮጵያን ምድር ከፍተኛ ሚና የሚጠቁመን እንደሆነ እነዚህ የእውነት ቃሎች መሰክሩልናልና በልቤ ለኢትዮጵያ እግዚአብሔር ተናግሯል የምለው ቅድም እንዳልኩት የኢትዮጵያ ብዙ ጉብኝቶች አይታለች። ከእግዚአብሔር የተለያዩ ጉብኝቶች ሆነውላታል። አሁን ግን በተለይ ከፔንቴኮስቴ እንቅስቃሴ የ40 ዓመት ጉዞና ሂደት በተጨምባል ባሻገር እግዚአብሔር አዲስ መንፈሳዊ ጉብኝትን ይዞ መጥቷል። ይህ መንፈሳዊ ጉብኝት ደግሞ ችግራችንን የሚያስወግድ ነገሮቻችንን የሚያስተካክል ብቻ ሳይሆን ለዓለም ለምድር የሚሆን ለእግዚአብሔርም ታላቅ ክብርን የሚያመጣ ትልቅ መንፈሳዊ ስራና መንፈሳዊ ሁኔታ መንፈሳዊ መነቃቃት እንደሚሆን ነው የማምነው ማለት ነው። በዚህ አቅጣጫ ባለው ነገር ክርስቲያን የሚባል ክርስቲያን ማለት ኢየሱስ በውስጡ የሚኖረው ሰው ነው። ኢየሱስ በውስጡ የሚኖር ሰው ኢየሱስ በተዘጋ ቤት ውስጥ አይኖርም። በዚህ መንገድ በዛም መንገድ ይናገራል። አንዳንዱም በአካዳቸው ይናገራል፣ አንዳንዱም በስራቸው ይናገራል። እና እግዚአብሔር ስለ ምድራችን ብዙ ተናግሯል። በነቢያትም ባለፉት አባቶችም ብዙ ተናግሯል። አሁንም በየዘመናችንም እየተናገረ ነው። ለኔ በጣም እጅግ አድርጎ የነካኝና እግዚአብሔር ይሄ ቢሆን ይሄ ይሆናል የሚል ከ2000 ዓመተ ምህረት በነጮች አቆጣጠር ከ8 ዓመት በፊት ማለት ነው። በ8 ዓመት ይሆናል የኢትዮጵያ ሕዝብ ንስሐ ቢገባ፣ የኢትዮጵያ ቤተክርስቲያን ንስሐ ብትገባ፣ ቤተ መንግስት፣ ቤተ ክህነት፣ ቤተ ክርስቲያን ንስሐ ቢገቡ በዛ በኢትዮጵያ ላይ ለዘመናት የነበረው መርገም፣ ለዘመናት የነበረው ሰቆቃ፣ ለዘመናት የነበረው ድህነትና ልመና እንደምነሳ ከዛ በኋላ እግዚአብሔር ምድሪቷን፣ ኢኮሎጂዋን፣ ኢኮኖሚዋን፣ ፖለቲካዋን ሁሉን ነገር አንድ ሳይቀር አየሯን፣ አፈሯን እንደሚፈውስ እና ያም በማድረግ እግዚአብሔር በምድሪቷ ላይ ከሁሉ የሚያደርገው ሞገስን እንደሚሰጥ በቤተ መንግስት ላይ ሞገስ ይመለሳል፣ በቤተ ክህነት ላይ ሞገስ ይመለሳል፣ በቤተ ክርስቲያን ላይ ሞገስ ይሆናል፣ በዩኒቨርሲቲዎች ላይ፣ በትምህርት ተቋሞች ላይ፣ በሁሉም ላይ ራእይና ሞገስ ይሆናል። ሁሉ ነገር ከሞገስ ነው። ሞገስ ባይኖ ከሌለን ምንም ዋጋ የለውም። እና እግዚአብሔር ያን አደርጋለሁ አለ። ከዛ በኋላ የምድሪቷ ፍሬ በዓለም አካባቢ የተከበረና የሚፈለግ እንደሚሆን በጣም ወጣቶችን በእድሜያቸው በወጣት ደረጃ ያለው ታላላቅ ቢዝነስ ፒፕል ራእይ ያላቸው እንደሚሆኑ በምድራችን ውስጥ ብዙ ማዕድን እንዳለ እግዚአብሔር እስካሁን ድረስ ያን የጠበቀው እግዚአብሔርን የሚፈሩ ሰዎች እስከሚነሱ ድረስ እንደሆነ እነሱ ይነሳሉና ወጣቶች የሆኑ በሚሊዮን የሚቆጠር ገንዘብ በዛ እንደምነግዱ በብዙ ካረንሲ በምድራችን ላይ ብዙ ነገር በረከት እንደሚሆን እና ለዘመናት ያጣ ነው በስማችን የቆሸሸው በሌሎች ዘንድ የቀለለው ፓስፖርታችን የቀለለው ይሄ ሁሉ እግዚአብሔር ክብርን እንደሚሰጥ እና ያን ህዝቡ
ንሳ ከገባ ህዝቡ ወደዛ ከተመለሰ የሚል ነው ጌታ የተናገረኝ። ከዛ አንፃር ነው ብሔራዊ የንሳና እርቅ ጊዜ ያዘጋጀ ነው በነጮች በ2003 ዓመተ ምህረት ያን አዘጋጀን። ያ በእርግጥ ትልቅ ስራ ሰራ። ነገር ግን ብሬክ ስሩ የምንፈልገውን ያህል አልሰራም። ምክንያቱም የሚፈለጉት ንሳ አልገቡ። ተራ ህዝቡ ጮኸ በእግዚአብሔር ፊት። ተራ ህዝቡ በእግዚአብሔር ፊት ፊቱን ደፋ፣ ህይወቱን ሰጠ። የኢትዮጵያ ህዝብ ምእመኑ እንዴት የተባረከ ምእመን! ጾም ካልከው ይጾማል፣ ጸልይ ካልከው ይጸልያል፣ ስጥ ካልከው ይሰጣል። በጣም እና ብዙ በአመራር ነው የኢትዮጵያ የተጎዳች ያለችው። እንደ ማንኛውም ሶስተኛ ዓለም የኢትዮጵያ ችግር እንደ ማንኛውም ሶስተኛ ዓለም የአመራር ችግር እና በቤተ ክርስቲያን አካባቢ በኢኮኖሚ በሁሉ ነገር የማኔጅመንት ችግር ነው ያለን። እና እግዚአብሔር ደግሞ ያን የሚያስተካክለው ውስጣቸው የተስተካከለ ሰዎች ሲነሱ ነው። ውስጣቸውን የሚያስተካክለው ደግሞ ኢየሱስ ክርስቶስ ውስጣቸው ሲገባ ነው። ሰው ውስጡ ካልተስተካከለ እንዴት በትክክል ማሰብ ይችላል? እንዴት በትክክል መናገር ይችላል? እንዴት በትክክል መውደድ ይችላል? እንዴት በትክክል መስጠት ይችላል? አይችልም። ምክንያቱም ሰው በኃጢአት የተበላሸ ውስጡ ነው። አእምሮ ተበላሸ፣ ውስጡ ተበላሸ። ስለዚህ ሰው ናቹራሊ በትክክል ማሰብ አይችልም። ስለዚህ ነው የእግዚአብሔር ልጅ የናዝሬቱ ኢየሱስ የመጣው። እና ስለዚህ ያ ከሆነ የእግዚአብሔር ሰዎች ጌታ ኢየሱስን የሚያውቁ ብቻ በዚህ ምድር ላይ ኢትዮጵያ ውስጥ እግዚአብሔርን በመፍራት ቢመላለሱ ቤተ ክርስቲያን ብትመላለስ ይቺ ምድር ለኛ ትንበረከካለች ማለት ነው። ምክንያቱም እግዚአብሔር ያለ ማድረግ ነው ቤተ ክርስቲያንን በምድር ላይ የተው እና ያ አለ እና ይሄ ነው ጌታ የተናገረ። እግዚአብሔር ስለ ምድሪቱ መናገር የጀመረበትን ጊዜ ከሌን እንዲሆኑ ያቃል ብለን ባንልም ከደረስንበትና እኔም ወደ ጌታ መጥቼ የእግዚአብሔር መንፈስ በእኔ ላይ አርፎ መልእክቶችን በውስጥ የማስተላለፍ ከጀመረበት ጊዜ ጀምሮ የምረዳው እና ጌታ የተናገራቸው እጅግ ብዙ ናቸው። እነኛን ሁሉ አሁን በአጭር ጊዜ መናገር አልችልም። ነገር ግን 77 ዓመተ ምህረት ላይ በህይወቴ ሆኖ ከሚያቀው እና ከተለማመድኩት በተለየ ሁኔታ እግዚአብሔር ወደኔ መጥቶ ሁኔታ ስመለከት እሱን ብገልጽ ይሻለኛል እና በዛን ጊዜ እግዚአብሔር የተናገረኝ ነገር ትልቁ ኢትዮጵያ ሆኖ በማያውቅ ታላቅ መንፈሳዊ ባርኮት እባርካታለሁ። ከዚያም በኋላ በታላቅ ምድራዊ በረከት እባርካታለሁ። ከዚያ በፊት ግን በምድሪቱ ላይ የገዘፉትን ለስራዬ እንቅፋት የሆኑትን ከምድሪቱ ላይ አነሳለሁ። ከሚመጣው ታላቅ የመንፈስ ቅዱስ ኃይል የተነሳ እጅግ ብዙ የወንጌል ሰራዊት ከምድሪቱ አስነሳለሁ። በልዩ ልዩ ዓለማት በድንቅና በተአምራት እጠቀምባቸዋለሁ። እጅግ ብዙ ሰዎች በምድራችሁ ከማደርገው ከፍተኛ ለውጥና በረከት የተነሳ ወደ ምድራችሁ መጥተው ለማየት ወረፋ ይዘው ይጠባበቃሉ። የምድራችሁንም አፈር ለመድኃኒት እስኪፈልጉ ድረስ አደርጋለሁ። አስቀድሞ ግን ታላቅ ጨለማ አይን ቢወጉ የማሳይ ድቅድቅ ጨለማ ይሆናል። በዚህ ጊዜ ውስጥ ትውልድን አዘጋጃለሁ፣ እንቅፋትንም አስወግዳለሁ በሚል ድምፅ እግዚአብሔር ወደኔ የመጣበትንና ከዛ ቀጥሎ ምን መደረግ እንዳለበት የተናገረኝ እሱ ትዝ ይለኛል እና እነኚህ ነገሮች የተወሰኑ ያህሉ እየሆኑ እንዳለ እኔም በመንፈሴ ረዳለሁ። እያለምንበት ያለነው ጊዜ አይን ያለው መንፈሳዊ ሰው የሚያደርገውና የሚሰራው ሳይሆን አይኑ
የተያዘበት አይኑ የጠፋበት ሰው የሚያከናውን ነገር ውስጥ ያለን ይመስለኛል አሁን እና የውስጤ ጩኸትና እንባ እግዚአብሔርን ጨለማውን አፍጥኖ ከኛ ላይ ገለል አድርጎ የብርሃኑ ጊዜ እግዚአብሔር ፈጥኖ እንዲያደርግ ትውልድም ከግራ መጋባት ውስጥ ወጥቶ የእግዚአብሔርን ሐሳብ አገልግሎ የሚያልፍበት ያን የክብር ዘመን እኔም በጉጉት ከሚናፍቁት አንዱ ነኝ። ጌታ ከመምጣቱ በፊት የግዴታ እንደሚሆን ሙሉ እምነቴም ልቤም በዚህ የተሞላ ነው። ይህንን የተናገረና የተናገረውን ስለሚያደርገው አምላክ ልዑል እግዚአብሔር ክብር ይስጥ።